ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የሰው ልጅ ከተፈጠረበት ጊዜ ጀምሮ ሁሌም አንድ ጥያቄ በልቦናው ሲመላለስ ኖሯል። ከዚህ ህይወት በኋላ ምን አለ? መልሱ ደጋግሞ በአምላካዊ መጽሐፍት የተገለጸው ታላቅ ቀን ነው። ያ ቀን የመጨረሻው ፍርድ የሚሰጥበት፣ የሁሉም ተግባራት ሚዛን የሚመዘንበት እና እያንዳንዱ ነፍስ ለስራዋ የምትሰናበትበት ቀን በተለያዩ ስሞች ይታወቃል። ከእነዚህም ውስጥ ዋነኛው እና እጅግ በጣም የሚታወቀው ስም የውመል ቂያማ የትንሣኤ ቀን ነው። የትንሣኤ ቀን በቁርአን ውስጥ በሰባ ቦታዎች ላይ በተደጋጋሚ የተጠቀሰ ስም ሲሆን የመጨረሻውን የሰዎች ስብስብ እና ፍርድ የሚያመለክት ቁልፍ ጽንሰ ሐሳብ ነው። ይህ ስያሜ የዚያን ቀን ታላቅነት፣ ፍርሃት እና የማይቀረውን እውነታ በግልጽ ያስረዳል። አላህ ከእርሱ በቀር በእውነት የሚመለክ አምላክ የለም። በእርግጥም ጥርጣሬ በሌለበት የትንሣኤ ቀን ይሰበስባችኋል። ቁርአን 4:87 ይህ አንቀጽ የትንሣኤ ቀን የመምጣቱ እውነታ የማይካድ መሆኑን ያጎላል። በትንሣኤም ቀን አይነ ስውራን፣ ዲዳዎችና ደንቆሮች ሆነው በፊቶቻቸው ላይ እንሰበስባቸዋለን። ይህ አስፈሪ መግለጫ የትንሣኤ ቀን ፍርሃትን እና ለክህደተኞች የሚጠብቃቸውን ሁኔታ ያሳያል። በእርግጥም ከሳሪዎቹ እነዚያ በትንሣኤ ቀን ነፍሶቻቸውን እና ቤተሰቦቻቸውን ያጡ ናቸው። ቁርአን 42:45 ይህ አንቀጽ የዚያን ቀን መዘዝ እና የዘላለም ኪሳራ ምን ያህል ከባድ እንደሆነ ያሳያል። የአረብኛ ቃል ቂያማ ከስርወ ቃል ቃመ የቁሙ የመጣ ሲሆን ትርጉሙም መቆም ወይም መነሳት ማለት ነው። በሴትነት መልክ በሚለው መጨረሻ መጠቀሱ በአረብኛ ንግግር የተለመደ ሲሆን ለቃሉ ክብደት እና ታላቅነትን ለመስጠት ይረዳል። ይህ ታላቅ ቀን የትንሣኤ ቀን ተብሎ የተሰየመው በዚያ ቀን በሚከናወኑት እጅግ አስገራሚ ክስተቶች የተነሳ ነው። ከመቃብር መነሳት፣ ከሞት በኋላ ሕይወት ማግኘት እና የሰው ልጆች በሙሉ በዓለማት ጌታ ፊት ለፍርድ መቆም ዋነኞቹ ክስተቶች ናቸው። ይህ ሁሉ የዚያን ቀን ስም በትክክል ይገልጻል። የውመል ቂያማ ለሁሉም አማኝ የማይረሳ እና መዘጋጀት ያለበት እውነት ነው። የዚያን ቀን ታላቅነት ማስታወስ ለበጎ ተግባር እንድንበረታታና ከመጥፎ ነገር እንድንርቅ ያግዘናል። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።